አራንተ ረፍ ይሄ ልጅ ልቤና ቁስሎ ሊገለይ ቤቶች ግባ ሳዲቁ አለ እንዴ አሁን ለኪው የሆነ ቦታ ሄዷል ይመጣልና ግባ ቁጭ በል እስከዛ እማዬ ይሄ እኮ እኔን ውጪ ሲያገኘኝ ይመታኛል የሚመታህን ይዞ ይመታልሃል እንጂ ይሄ አይመታህም ውጣ ከኛ ቤት አው እንደዛ ይደረግም አንተ ረፍ ውጣ ምንም ቢሆን እኮ የወንድምህ ጓደኛ ነው የለም ውጣ አይመጣ አው እንደዛ ይደረግም ሲያስጠላ አንተ ባለጊያቱን ተው አረ ጮተው ልጅ አይደለ ቆሻሻ እንደዚህ ይባላል እንዴ ያ ልጅ አይደለ ይገባኛል ወጥረስልኝ ይልሆን ነው ይቅርታ ጠይቀው ቢጮት አሰለፍተው አሰለፍ ካከይ መጣ ተቀመጥ አንተ ሰው ፊት እኔ እንት ቤት ፈራለሁ እዚህ ነው የምቀመጠው ይሸታል እንዴ ኦ ማይ ጋድ ብሮ ሸተተ ትበላለህ እንዴ ምን እያረክ ነው ሄሎ አራባይ ያለኝ ስለ ያየ ነው ምን አለ ጣፊያ የማሳልክ ልጅ ሲልባ ቦታ አቋም እንደው ይሄት ቢበቃኝ ይሻለኛል ምንድነው ሴትዮ ትላንትና የገዛሁት የ55 ብር ሳሙና ዛሬ 70 ብር ገብቷል ምንድነው መጀመሪያ ግን ለምን እንደጨመረ ታውቂያለሽ ዝም በል ጨባ አጉል ፊት ሲሰጡት ቂጥ ላሳይላል ጭራሽ እኩል ሆነ ማውራትም ጀመርክ እሺ ለምን ጨመረ መጀመሪያ አትይም እሺ ምንድነው ያጨመረው በነዳጅ ምክንያት ነው ከነዳጅ ጋር ባያገናኘውም የአገር ውስጥ ምርት ቢሆንም ከፋብሪካ ወደ ህብረተሰቡ የሚመጣው በጭነት መኪና ስለሆነ ነዳጁ ከጨመረ ባላንስ ለማድረግ እቃ ላይ ይጨምራል እንደው ይሄ ህይወት ከአቅም የበላይ ሆኗል እንደው ፍቅም ብዬ በገላገል እናንተ ደግሞ ሂድና ከጀርባ ሱቅ እንቁላል ገዝተና እንካ 5 እንቁላል ይዘና ፔስታልም ተከልክሏል በምን ታመጣ ዘመን ላይ ደረስን እንደው አይ ከባድ ነው በቃ ምንድነው አንተ አሰለፍ ምንድነው አንዱ እንቁላል 50 ብር 50 ብር አዎ እንደዛ ያሉ ነው ዶሮዋ ናፍጣ ትጠጣለች ቤንዚን ትጠጣለች አይ ይሄ ከናፍጣ ጋር ይገናኝ እንዴ ምንድነው ዶሪቷ ሆስፒታል ሄዳ በቀዶ ጥገና ነው የምትለው ሄሎ ስቲና እኔም ብለው ግን አንተ ልጅ ተማሪ ነህ እንዴ አዎ እኔም እኮ ይገርመኛል ስንተኛ ክፍል እንደሆንክ እማላቀው ነገርስ 5ኛ ክፍል ነኝ አንድም ቀን ቤት ውስጥ ስታጠና ይቻላል ታዲያ ትምህርት ቤት ነው አባዬ ታዲያ ይሄ ሺሻ ቤት ነው እዚህ አታጠናም የምን ሺሻ ቤት ነው ምን ያገናኘዋል ዝባል ጉርጋጥ ይባት ለምንድን ነው ነገሮችን መጣው ምን ነው አባዬ አፋልኝ ብሎ ደግሞ ያወራል እንዴ የት ያረጋሽ ልጅ ባቀሙ እንኳን ከኬጂ አንደኛ ወጥቶ 100% አምጥቶ ይኸው አሁን ሊመረቅ ነው አሁን ለሷ ምን ይዤም እንደሚሄድ እኔ ግራ ገብቶኛል ስጦታ ያስፈልገዋል ለህፃኑ ስጦታውን ይዘሽ መሄድ ከፈለግሽ ለምን ኦፕሲናን ካፌ ያዘጋጀውን ቻሌንጅ አትሳል መርዞ እቺ አይጥ ማምለጥ የለባትም በዛ ጋር አሉ አሰለም ታዲዮስ በዚህ ጋር አሉ አሰለም ዛሬማ እንገላታለን ዝቅ በል መርዞ ሄሎ ወይኔ መርዞ ገባች ታዲዮስ አልጋ ስር ገባች አላወኩም እኮ መርዞ ኧረ እኔ መርዞ አውቄ አይደለም እኮ እቺ ሴትዮ መተት ጀመረች ምንድነው ይሄ አባይሳ በረከቴን የምትበይው አንቺ ነሽ አንቺ መተት ጀመርሽ ጋሼ ምንድነው ይሄ ምንድነው ይሄ እንቁላልና ብር ምንድነው አረ እንደሚያስቡት አይደለም ተረጋጉ ይሄ እንቁላል ምንድነው አረ እንደዛ አይደለም ጋሼ መተት ጀመርሽ በረከቴን የምትበይው አንቺ ነሽ መስማት ከፈለጉ እኔ ምን አገባኝ ንገረኛው
ያው የእርሶን እንትን ያውቃሉ። እንቁላሉን ያው ከሌላ ሰው ጋር ስተኛ ስማግጥ ለምልክት ብዬ የማስቀምጠው። ለምን እኔ ደከምኩብሽ አይደል? ለነገሩ ችግር የለውም። በ20 ዓመት የትዳር ቆይታ ሁለቴ መማገጥ ምንም ማለት አይደለም። ችግር የለውም የኔ ሚስት፣ እረዳሻለሁ። እሺ የሁላ ብር ምንድነው? ብሩ ደግሞ እንቁላሎቹ ደርዘን ሲሆኑ አውጥቼ እየሸጥኳቸው የተጠራቀመ ብር ነው። የቋጣሪ ገበሌ ነዋሪዎች በሙሉ አቶ ባንጋ ግስተ ስለሞተ ቀብር 10 ሰዓት እንድትደርሱ። እንዴ ጋሽ ጥሩምባ የአባቴ አምላክ ጡር ያርግሽ። ማን ሞቶ ነው? አሁን ሲናገር አልሰማሽም እንዴ? እንደው አይበርዶትም? ቆንጆ ቡና አፈላሎታለሁ። ኑ ግቡ፣ በዛው ያጫውቱኛል። ካልሽማ ምን ችግር አለ? ግቡ። እሺ ግቡ። እኔ የምልህ ብርዱ እንዴት ይዞሃል? ይወርዳል እንጂ ሰላም። ለምን እኔ አላሞቅህም? ያው ምን ማረግ ይቻላል? A few moments later. ወይኔ ምን አባቴ ነው የሚሻለኝ? አረቄ የበላው ሰውዬ ወይኔ እጄ ላይ ሰበብ ሆነ። እሺ ምንድነው የሚሻለኝ? ምን ላድርገው? ወይኔ ተዋረርኩ። ወይኔ እሺ እንዴት አርቄ ነው አሁን አውጥቼ የምጥለው? እንዴ አሰለፍ አዱ ጤፍ አስፈጭተሽ ባልሆነ ጤፍ አስፈጭቼ እኮ ወይ እኔም እየፈለኩ ነበር። ታውቂያለሽ? አታካፊኝም? ተካፍሎ መብላት ባህላችን አይደል? ነይ እሰጥሻለሁ። አንተ መጋዣ እንቅልፍ ላይ አስደግመውብሃል እንዴ? መተኛት መጋደም። ተነስና ፖፖን አስገባ። አይሰማም እንዴ? ሆቴሎች፣ ቪላዎች፣ አፓርትመንቶች የቤት ህልሞን ከኛ ጋር እውን ያርጉ። ራምዚ ሪል ስቴት። ጭራሽ ቲቪውንም አላጠፋም። ይሄን ልጅ ምን ላድርገው? ጨጓራዬን ልጦ ሊገለኝ እኮ ነው። አውቀ እንደተኛ ሰው ታስመስላለህ ላለመታዘዝ። እኔማ እዚህ ቤት አሽከርኩኝ። ዛሬ ጊዜው እንዴት ነው የሚከብደው? ወይኔ ልቤ። ምንድነው ያ ደግሞ? የቆመ ሰውም ይመስላል። Run. ያዘለፍ ምንድነው? የሆነ የሚያስፈራ ነገር ወደ አንቺ ክፍል አለፈ። ፈሪ ና አሳየኝ። ና የታል? አንተ ፈሪ የታል? እኮ አታሳየኝም? እዚህ ውስጥ ነው የሚሆነው። ፈልጊያ እስቲ አልጋ ስር ቼክ አድርጊ። ምንም የለም። በላውን ተኛ። እሺ ወዴት ነው የምትሄጂው? ፖፖ ላስገባ ነዋ። ፖፖ አስገባሽ አይደል እንዴ? ፖፖማ ለአንተ ነው። እኔ ፖፖ ላይ እጠቀማለሁ እንዴ? ከንቼ መጣሁ። ሄሎ ዳይኔ መከራ። ይሄ ዘንዶ የሆነ ልጅ በቀንም ይተኛል እንዴ? አንተ ወይኔ አሰለፍ፣ ይቅርታ እኔ አላወኩም እኮ። አንቺ ነሽ እንዴ? እኔ ነኝ ጥፋተኛ። ከህፃን ጋር አትጫወት፣ ይወጋል በእንጨት። ተነሳውን ሂድና የተለመደውን ይዘና። ራብ ሊደፋኝ ነው። ኦኬ እንግር ኦኬ ፓስታ። Oh my god, bro. እንዴ ሄሎ ምን ያንገበግባል? አንተ አይደል የተሰራው? አፍህን እንደሆነ አትስትም አንተ የገደል ማሚት። ይኸው በል እንካ። እኔ እንደሆነ ልማዴ ነው አንተን መቀለብ። እንዴ አንተ ሸለቆ ሆድ እንደ ዘንዶ በልተህ ተጠቅልለህ መተኛት ነው? ምን አለ የበላህበትን እንኳን ብታነሳ። ቡናዬንም እንዳልጠጣ የወስቶቤ ተበላሸ። ና ቢያንስ ከምተኛ ስራልኝ። ተነስ ቆጣሪ አጠፋልሃለሁ።
እንዴ አሰለፍ። ወይኔ መርዞ አናቴ። ምን ሆነሽ ነው? ራስ ምታት አናቴ ሊፈነዳ ነው። ቡና አልጠጣሽም? አዎ ከነጋ አልጠጣሁም። ቡና ይሆናል። ወይኔ ቡና ላፍላለሽ? እስቲ ከቻልክ አፍላ። ኧረ እኔ አፈላልሻለሁ። ቆይ ይኸው እያቀራረብኩልሽ ነው። እንዴ እቺ ጀበና እዚህ ቤት እኮ ከኔ እድሜ በላይ ነው ታሪክ ያላት። እንደ አላዲን ፊልም እንደዚህ አርጌ ፓወር ላውጣ። አይሆንም እባክህ፣ እድሜ ልክ የምትጸጸትበትን ነገር አታርግ። አይሆንም። አሁን የጀበና ቢሰበር አሰለፍ ምን ታረገኘው? ግፋ ቢል ከቤት ብታባረኝ ነው። ጀበናዬን ሰብረህ የትም አባገባም ሲኦል ብትገባ ተከትዬ እመጣለሁ። እበቀልሃለሁ። መርዞ መጣው ልጠብቀኝ። ሄሎ መጣውልህ